ሀቢቢ ከቻለች ካምቱ ዱባይ ይላል በቃ ከማገር ነው ብቻዬን አንደኛ መሆኔን ምን ነው ረስቼው ነበር ጌታ ሩታ እንደምትመጣ እዚህ መሆኔን ምን ነው አይ ጠረንህን ነው እንደ አነፍንፋ አይ እንደወልኩናት እዚህ ቦታ ነኝ ብዬሽ እኔ አብርሃም ተለውጧል የምር አብርሃም ተለውጧል እንዴ አልነበረም አይደል እንዴ ከሩታ ጋር የነበራቸው የሆነ ዲያሎግ አወራራቸው ምናምን ነገር ሌላ ጊዜ ቢሆን አብርሃም እንዴት ሊሆን እንደሚችል ታውቃላችሁ እንዴት እንደሚያወሩ በቃ አብርሃም ተለውጧል ለፍቅር ጥያቄሽ አሁን ትክክለኛውን መልስ አግኝተሻል እናቴ ጊዜሽን አታቃጢ እኔ ሪሜላ ይወልሽ እንደዚህ የምጫነሽ የማይሆን ነገር ላይ ነው እየለፋሽ ያለሽው እንዴ አረተይ መልክ ብቻ አትሁኚ አረተይ ነው ነገር ነው ያስፈልጋል ወታደር አታጋቢ ማለት ነው እኔ ነኝ የጠራሁት እኔ ነኝ የጠራሁት ማለት ለምን ማለትም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው አብርሃም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው ሄርሜላ ከፈለገች በሌላ ነገር ማወቅ ትችላለች እኮ አሁን እዚህ ጋር እኔ ልታወሩኝ ነው አይደል ሄርሜ ታውቂያለሽ ይሄን ነገር እሷ እንደምትመጣ ታውቂ ነበር እርግጠኛ ነሽ በራሱ ነው ወሰነ የጠራት አቤል ያለማ አንተ የራስህ እኮ አንተ ሪሞት እኮ አንተ እኮ ምንም በቃ ቲቪ በለው በቃ ሪሞቱ ሌላ ሰው ጋር የተቀመጠ ቲቪ ነው አብርሃም ማለት በቃ ይሄው በአንተ ህይወት ላይ ፈላጭ ቆራጭ አቤላን ምንድነው ቆይ እኔ አቤላ የራቁት ቪዲዮ ይዞብሃል እንዴ የምሬን ነው እንዴ ምክንያቱም ለምሳሌ አግባብ አይደለም አሁን ይሄ ደስ የሚል ነገር ሆኖ እኮ አይደለም ምንም አቤላ አይመለከተውም አይደለ ያቋል ስሜትህን በደንብ አድርጎ ያቋል ከሄርሜላ ጋር ምንም አይነት ሪሌሽን ውስጥ እንደሌለ ወደፊትም እንደማትገባ ያቋል ለምን ይሄንን ድራማ መስራት እንደፈለገ አይዶን ነው አላቅ አንተና ሄርሜላ መካከል ትልቅ ጥላቻ እንዲፈጠርና ሄርሜላ ጉዳት ውስጥ ሊከታት የሚችል ነገር መሆኑን እያወቀ ለምን ይሄንን ማድረግ እንደፈለገ አላቅ ሩታ የምትሆነው ነገር የለም ምንም ከዚህ በኋላ ምንም የሚደርስባት ነገር የለም አብሮ ሆኖ አልሆኖ